እሺ ጥያቄ ነበረኝ እሺ ስለ ክርስትና። እሺ ጥያቄሽ ምንድነው? ጠይቂ። አንተ ብዙ ጊዜ ስትሰራ አያለው እና ሪከርድ የተደረገም ሁሉንም አያለው። ስለ መጽሐፍ ቅዱስ ማለት አንብበሃል፣ ብዙ ተረድተሃል ማለት ሸምድደዋል ማለት ይቻላል። እሺ አንብቤያለሁ። አንተ ያንን መጽሐፍ ቅዱስ ስታነብ ስህተቱ ከመጽሐፍ ቅዱሱ ነው ወይስ ከምዕመናኑ ነው? ከምዕመናኑ። አንተ አስተሳሰብ ከምዕመናኑ አንደኛ እሱ ነው። እሱ ምንድነው ከተባለ እንግዲህ የክርስትና እምነት መሰረት ኢየሱስ ክርስቶስን አምላክ አድርጎ መያዝና ማምለክ ነው አይደለም? ይሄ መጽሐፉ ላይ ሄደን ስንፈልገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ ብሎ አልተናገረም። ይልቁንስ እንዳውም ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል። ለዚያ ለአምላኩ አምልኮን ይፈጽም ነበር፣ ይሰግድ ነበር፣ ይጸልይ ነበር። ጥቂትም ማለፍ ብሎ በግንባሩ ተደፍቶ ጸለየ ይላል። በጉልበትም በመንበርከክ ጸለየ ይላል። መሲሁ ስለ አምላኩ ሊያስተምር መጣ። ያን አንድ አምላክ እንድታመልኩ ነው ያዘዘው። ገብቶሻል አይደለ? ይሄን ሊያስተምር መጣ። ነገር ግን የመሲሁን አስተምሮ አስለቀቋቸውና መሲሁን ራሱን እንድታመልኩ አደረጓቸው እና እነዚህ ሰው የራሳቸው ስተት እንጂ በውስጡ ላይ በደንብ ከመረመሩት የነቢያት አንድ አምላክ የሆነውን ያን አምላክ ያመላክታቸዋል። አብርሃምም ይስሐቅም ያዕቆብም እነ ዳዊትም እነ መሲሁም እንዲሁ የሰበኩት አንድ አምላክ አለ። መሲሁ ያንን አምላክ ነው የተጣራው እንጂ በፍጹም እኔን አምልኩኝ ብሎ የትኛው ቦታ ላይ ጥሪ አላደረገላቸውም። የሚገርምሽ የትንሣኤ ቀን ይመሰክርባቸዋል ይላል በቁርአንም ላይ መጽሐፍ ቅዱስ አላህ በቁርአን ላይ ምን ይላል? ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ይላል። መሲሁም ሲያመልኩት በነበሩ ሰዎች ላይ የትንሣኤ ቀን ይመሰክርባቸዋል ይላል። የት ይገኛል ምስክሩ ከተባለ በሱረቱል ማኢዳ መጨረሻ ላይ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። አላህ የቂያማ ቀን የትንሣኤ ቀን መሲሁን ያስነሳውና ሲያመልኩት የነበሩ ሰዎችንም ያስነሳቸዋል፣ ፊት ለፊት ያቆማቸዋል። አላህ ይጠይቀዋል መሲሁ አንተ ቁልተ ሊናስ ይለዋል ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ። መሲሁ ሆይ ከእኔ ውጭ አንተን አምላክ አድርገው እንዲይዙ እንዲያመልኩ እነዚህን ሰዎች ሰብካቸዋል? ሲያመልኩህ ነበር በምድር ላይ ይለዋል። መልስ ይለዋል። ይህን የሚያደርገው አላህ ለምንድን ነው? አያውቅም ነው? በደንብ አድርገው ያውቃል። ነገር ግን መሲሁ እንዲመሰክርና ያንን ምስክር ከእርሱ አንደበት እንዲሰሙ ነው እነዚህ ሲያመልኩት የነበሩ ህዝቦች። ቃለ ሱብሓነክ መሲሁ ምን ብሎ ይመልሳል? አይ አላልኩም ብሎ ከራሱ ከመከላከል አይጀምርም። መጀመሪያ የአምላኩን ክብር ይገልጻል። የአምላኩን ክብር ይከላከላል መጀመሪያ። ቃለ ሱብሓነክ ይላል። አምላኬ ጥራት ይገባህ፣ እኔ ከአንተ ጋር እንኳን ልጋራኝ፣ አንተ ጥራት ይገባህ ከአጋሮች ሁሉ በመጀመሪያ ይላል። ነቢያቶች ስለ አምላካቸውን ነው በጣም የሚቀሩት፣ ስለ አምላካቸው ነው በጣም የሚሰብኩት። አምላካቸውን በጣም ይወዳሉ። ለአምላካቸው በጣም ቀናተኛ ናቸው። ከአምላካቸው ጋር ማንም እንዲመለክ አይፈልጉም፣ ራሳቸውን ቢሆን እንኳን። ቃለ ሱብሓነክ ብሎ ይጀምራል መሲሁ። ሀታ ምድር ላይ አይደለም የትንሣኤን ቀን እዛ አቁሞ የአምላኩን ብቸኛነት ይመሰክራል። እርሱን ጥራት ይገባህ ከአጋሮች ሁሉ ብሎ መጀመሪያ አምላኩን ያጠራል። ከዚያ ቀጥሎ ምን ይላል መሲሁ? ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ አምላኬ ሆይ ለእኔ የማይገባኝን መለኮት ልሞግት አይቻለኝም ይላል። የማይገባኝን መለኮት አምልኩኝ ብዬ ልጠራቸው አይቻለኝም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬም ከሆነ ታውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ሁሉ ደግሞ እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን አዋቂ ነህና ይላል። ከዚያ መሲሁ ወደ ህዝቦች ይዞራል፣ እንዲህ ይላቸዋል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም፣ ጌታ አላህ ሆይ እነዚህን ሰዎች አንተ እንዳዛቸው የሰጠኸኝን ቃል እንጂ ሌላ አላዘዝኳቸውም። ያልኳቸውም ምንድነው? የእኔንም የእናንተንም አምላክ የሆነውን አንዱን አምላክ አምልኩ ነው ያልኳቸው። ይህ አይደል? መሲሁ ምንድነው ያለው? የእኔንም የእናንተንም አምላክ የሆነውን አምልኩ ነው ያልኳቸው ብሎ ይመሰክርባቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ይቅርታ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ በቃ ብሏቸዋል። የመጨረሻ ጊዜ ወደ አምላኬ ወደ አምላካችሁ አላቸው። እዚህም ቁርአን ላይ ቃል በቃል አምላኬንና አምላካችሁን አምልኩ ብቻ ነው ያልኳቸው እያለ ይናገራል።
አየሽ መሲሁ ስለ አምላኩ ሊሰብካቸው ያን አንድ አምላክ እንዲያመልኩ መጣ እንጂ ራሱን ሊያስመልክ በፍጹም አልመጣም። የትኛውም ቦታ ላይ እኔን አምልኩኝ አላቸው እና ይሄን ይመስላል።